ጭንቀት ገዳይ ነገር ነው። በጣም ገዳይ ነው። ሳታውቀው ውስጥን እየበረበረ ውስጥን እየቦጠቦጠ ባዶ የሚያደርግ የሆነ ሳለ ተስፋ እንድትቆርጥ ያደርጋል። ከሚወድህ ከምትወደው አምላክ ያጣላልና ካሁኑ መታከም፣ ጸሎት ማድረግ፣ ስለ ጭንቀታችን ንስሐ መግባት፣ ከዛ መጽሐፍ ቅዱስን ማንበብ። የኢዮብን ታሪክ ስታነበው ተስፋ ታገኛለህ። ሁሉ ነገሩን አጥቶ በእጥፉ እንደመለሰለት ስታይ ኢዮብን ከዚህ ወጣ አምላክ ማን ይንትላል። ሁሉ ነገር ሲበላሽ ለንግስ እንደሆነ ይገባል። ዮሴፍ እንግዲህ በገዛ ወንድሞቹ ተሸጠ። አስበው። ይሄ እንዴት ነው ለመልካም ነው ልትል የምትችለው? አንድ ወንድሞቹ ለባርነት የሸጡትን ሰው አግኝተህ ለበጎ ነው ብለህ አጽናናዋል? አይከብድም? ከዛስ ባሪያ እኮ ነው፣ ባሪያ ሆኖ ኖረ። ከዛ የሆነ አገልጋይ ሆነ ደግሞ የጲስጢፋራ። ከዛ የእሱ ሚስት ደፈረኝ ብላ አሳሰረችው፣ እስር ቤት ገባ። አሁን እንዴት ለበጎ ይሆናል? እስር ቤት የገባ ሰው አባቱ ከሚወደው ከሚበላበት ከሚጠጣበት ቤት ወንድሞቹ በገዛ ወንድሞች ተሽጦ ጉድጓድ ውስጥ ስንት ቀን ቆይቶ በጨለማ በባርነት ግብጽ ተሰዶ እስር ቤት ገብቶ መጨረሻ ላይ የግብጽ ንጉስ ነው። ከዛ የገዛ ወንድሞቹ መናን ምግብ እንዲጠይቁት መጡ ወደሱ። ዮሴፍ ታሪክ በጣም እጅግ ያስገርመኛልና ወንድሞቹ እንደሆነ አይ በፊቱ ሰገዱ። ልጅ እያለ በህልሙ ሲሰግዱልኝ አየው ብሏቸው ነበር የቀኑበት የጠሉት። ግን እግዚአብሔርን አረጋለት ንጉስ ሆኖ ሲሰግዱለት አሳየው። ዮሴፍ በዛ ሁሉ መንገድ ግን እግዚአብሔርን አልጠረጠረም። እንዴ እኔ ምን አረኩ? ታመንልህ ነበር ከወንድሞቼ እኮ እንደ ወንድሞቼ እኮ አልበድልህም ነበር ምናምን ብሎ መከራከር ሲል ዝም ብሎ እግዚአብሔርን ያመሰገነኝ ነው። አለማማረሩ ለንግስና በቃ። በወንድም መሸጥም ለበጎ ሊሆን ይችላል። ባሪያ መሆን፣ እስር ቤት መግባት ያለ ጥፋት ዝም ብለህ ስታስበው ምን አድርጌው ነው እግዚአብሔርን አለተ ትችላለህ። ግን እኔ የምለው ንጉስ የሆንክ ቀን እግዚአብሔርን ቀና ብለህ ለማመስገን እንዲመችህ እባክህ አታማር ነው በቃ። እና ማለፉ አይቀርም፣ ሁሉ ነገር ያልፋል፣ ጭንቀት ያልፋል፣ ይፈታልሃል። ግን ያን ጊዜ ከእግዚአብሔር ጋር አልፈህ ከእግዚአብሔር ጋር ሐሴት ለማድረግ አሁን በጭንቀት ሰዓት የታመንከው እግዚአብሔር ያስፈልጋል።